የተወሰኑ ሰዎች መሬቱን በብዛት ይዘው ጭሰኛ አድርገው ጭቆና እንደሚካሄድ ምናምን ሲያዩ ናቹራሊ የተማረ ሰው እና ማገናዘብ የሚችል ትውልድ ሲመጣ ጥያቄ መነሳት ጀመረ እና ያ ነው ወደዛ ለውጥ የመጣው። አንዳንድ ሰው እንደው የሚለው በገዛ እጃቸው አንዴ አርገው ባስተማሩ እጃቸውን ተነከሱ ምናምን የሚል አለ። እኔ በዛ መንገድ ሳይሆን የማየው ለውጥ ያስፈልግ ነበር፣ ምንም ጥያቄ የለውም። ግን እነዛ ለለውጥ የታገሉ ሰዎች ብዙ ጊዜ አሁን እኔ ዋለልኝ መኮንን እየተባለ ሲጠራና የሱ እንደ ማጭበርበሪያ ሲውል ይገርመኛል። ሰውየው ከዚህ ብሔረሰብ መጥቶ እንዲህ አለ ተብሎ ግን እሱ የመጣበትን ላንጉጅ ግሩፕ አታክ ለማድረግ መልሶ ያንን አርጊመንት መጠቀም በጣም የተሳሳተ ነገር ይመስለኛል። እኔ የፊውዳል ልጆች ሆኖ አባቶቻቸውን ልክ አይደለም ብለው በአባቶቻቸው በቤተሰባቸው ላይ የዘመቱ ወጣቶች አሉ። ያ ነው መንፈሱ። ሰው እኩል ነው፣ ሁሉም ሰው እኩል ነው፣ ፌር መሆን አለበት፣ መሬቱ ለአራሹ መሰጠት አለበት ብሎ የተከራከረው ተማሪው የገባው ያወቀው ሰልጠን ያለው ነው እና ትክክለኛ ነው። ያ አመጣጡ ትክክለኛ አመጣጥ ነበረ። አሁን እኔ ዋለልኝ የሚባለው ሰውዬ ምንም ዘር ይኑረው ያን ጊዜ ተነስቶ ያንን ሲል አብዛኛው በኢሃፓ በምናምን እንቅስቃሴ ውስጥ የነበረ ሰው ተመሳሳይ አመለካከት ነበረው። ስለ ወላጆቹም ጭምር ቢሆን ጨቋኝ ከነበሩ ብዙ መሬት ይዘው ይበዘበዙ ከነበረ አብዛኛው ዩኒቨርሲቲ የገባ የነቃ ያነበበ ሰው የዚህ አይነት አመለካከት ነበረው። ምክንያቱም ፌር ነው፣ ሁሉም ሰው እኩል ትሪትድ መሆን አለበት ብሎ ስለሚያምን የትምህርት ውጤት ነው እንጂ ከዚህ ዘር ስለመጣ ከዚያ ዘር ስለመጣ በሚለው ስሜት አልነበረም። እኔ መቼም ተመልሶ አይመጣም የሞተ ሰው እንጂ ዋለልኝ ቢመጣና ወያኔ ያደረገውን ነገር ቢያይ መጀመሪያ አንድ ቁጥር ተቃዋሚ የሚሆነው ዋለልኝ ነው። ግን በዋለልኝ ስም እናጭበረብራለን ነው እስካሁን ድረስ በእርግጠኛነት ነው የምልህ። ዋለልኝ ቢመጣ this is not what he wanted ምንም በለው ምን ይሄንን አይደለም የፈለገው፣ እንዲህ እንዲሆን አይደለም የፈለገው። ሁሉም ሰው እኩል እንዲሆን፣ ሁላችንም በእኩልነት የምንኖርበት ሀገር እንዲመጣ ነው። ዘርን መሰረት ያደረገ አልነበረም።